አንድ ሰው ህይወቱን ለማዳን የራሱን እጅ በስለት ለመቁረጥ መወሰን ምን ያህል ጭካኔን ይጠይቃል? ዛሬ የምነግራችሁ ታሪክ ልብ ወለድ ወይም አእምሮአችን ውስጥ ቢሆን ብለን የምናስበው ሳይሆን እንደ ፈረንጆች ዘመን አቆጣጠር በ2003 ዓ.ም በሚያዝያ ወር አንድ አሮን ራልስተን የሚባል የአሜሪካ ተወላጅ 127 ሰዓታትን በድንጋይ ውስጥ ተቀርቅሮ ስላሳለፈው እውነተኛ ህይወት ታሪክ ነው። አሮን ተራሮችን በመውጣትና በመውረድ እንዲሁም በትናንሽ የዓለት ቀዳዳዎች ውስጥ በመግባትና በመውጣት ዓለምን ግሩም የሚያስብሉ ፎቶና ቪዲዮዎችን ለዓለም የሚያጋራ ተጓዥ ወይም ትራቭለር ነበረ። ታዲያ ከዕለታት አንድ ቀን እንደተለመደው አሮን በ2003 ዓ.ም በሚያዝያ ወር መጨረሻ አካባቢ ዩታ ተብሎ ወደሚጠራው ግዛት ብቻውን ተጓዘ። ጉዞ ምንም እንኳን መውደቅና መነሳት የበዛበት ቢሆንም እሱ ግን በሚያጋጥሙት ውጣ ውረዶች እየተዝናና ነበር። አሮን በጉዞው ላይ ያለ ሁለት ተጓዥ ሴቶችን ያገኛል። እሱም ወደ ሴቶች በመቅረብ ከተዋወቃቸው በኋላ የተወሰኑ ቦታዎችን አብረው ማግኘት እየተዝናኑ ባሉበት ወቅት አሮን ግን ለብቻው መጓዝ እንዳለበትና ደስታን የሚሰጠው ለብቻው ሲጓዝ እንደሆነ ወሰነ። ከዛም ሁለቱን ሴቶች ተሰናብቶ ማንም ወደማይደርስበት ተራራ መጓዙን ቀጠለ። አሮን ልክ እንደፈለገው ለብቻው ተራራው መውጣት ላይ ያለ በአንድ ጠባብ ድንጋይ አለት መካከል በሚያልፍበት ወቅት በእጁ የተደገፈው ድንጋይ በመንሸራተት የቀኝ እጁን ከድንጋዩ ግድግዳ ጋር አጣብቆ ያዘው። አሮን ሙሉ ኃይሉን በመጠቀም እጁን ከድንጋዩ ለማስለቀቅ ብዙ መንገዶችን ሞከረ። ነገር ግን ድንጋዩ በጣም ትልቅ ስለነበር በቀላሉ ማንቀሳቀስ አልቻለም ነበር። አሮን በዚህ ሁኔታ ውስጥ ያለ ሰዓታት ወደ ቀናት ተለወጡ። የያዘው ምግብና ውሃም በቀስታ እያለቀ ሄደ። ደጋግሞ የእርዳታ ጥሪ ቢያደርግም በጣም ርቆ ሄዶ ስለነበር ማንም ሊሰማው አልቻለም። አንዱ ቀን በሌላኛው ቀን ሲተካ የአሮን ሰውነትም እየደከመ ሄደ። አሮን ተስፋ በመቁረጥ በያዘው ካሜራ ለጓደኞቹና ለቤተሰቦቹ የመጨረሻ የሚመስሉ ቪዲዮዎችን ቀረጸ። ነገር ግን አሮን በቀላሉ ይችን ዓለም መሰናበት አልፈለገም። በአምስተኛው ቀን የህይወቱን ከባዱን ውሳኔ ለመወሰን ተገደደ። አሮን ህይወቱን ለማዳን ድንጋይ ውስጥ የተቀረቀረውን እጁን በጥንቃቄ መቁረጥ እንዳለበት ወሰነ። ከዛም በያዘው ትንሽዬ ቢላ ድንጋይ ውስጥ የተቀረቀረውን እጁን በጥንቃቄ ቆረጠ። ይህ በህይወቱ ከወሰናቸው ውሳኔዎች ሁሉ ከባዱ ውሳኔ ነበር። ይህን ካደረገ በኋላ እንደምንም በመውጣት መራመዱን ቀጠለ። በድንገት አሮን ከፊት ለፊት ሌሎች ተጓዦችን ተመለከተ። ከዚያም እርዱኝ በማለት ተጣራ። እነሱም በፍጥነት ወደ እርሱ በመምጣት እርዳታ ካደረጉለት በኋላ ፈጥኖ ደራሽ የህክምና ቡድን ጠርተው ህክምና እንዲያገኝ አደረጉ። ከዚህ ሁሉ ውጣ ውረድ በኋላ አሮን ዛሬም ድረስ ለሰዎች ስለ ተስፋ አለመቁረጥ ትምህርቶችን እየሰጠ ይገኛል። ክቡራትና ክቡራን ተከታታዮች እናንተስ ከዚህ ቪዲዮ ምን ተማራችሁ?